ሰላም ሰላም እንዴት ናችሁ? እንግዲህ ስለ ጤፍ በሰራሁት ቪዲዮ ላይ እባክሽን ከኪችናችን ውጪ ብላችሁኛል። ግን ኪችናችሁ ላይ ትንሽ ቆያለሁ። ምክንያቱም ኪችናችሁ ውስጥ በጣም ብዙ የሚጠቅም ነገር ኖሮ ግን ደግሞ ምንም እየተጠቀማችሁበት ስላልሆነ ነግራችኋለሁ ማለት ነው። አሁን ኪችናችን ውስጥ ያሉ ነገሮች ሆነው ለፊታችን እንዴት መጠቀም እንደምንችልና ያላቸውን ጥቅሞች አጠራ አድርጌ ነግራችኋለሁ ማለት ነው። ምስርን ለፊታችን በምንጠቀምበት ጊዜ ቆዳን ከማለስለስና ከማጽዳት ባለፈ የሞቱ የቆዳ ህዋሳትን በማስወገድ ብጉርንና የቆዳ ወዝን በማስተካከል የተፈጥሮ ድምቀትን ይሰጠናል ማለት ነው። እና ቆዳችን የተለያየ ከለር ካለው እሱንም ያስተካክልልናል ማለት ነው። ደረቅ ቆዳ ኖሮን ምስርን ለፊታችን መጠቀም ከፈለግን እንዴት መጠቀም እንዳለብን ልንገራችሁ። ምስሩን አጥበን ካደረቅነው በኋላ በመፍጨት ከወተት ጋር ወይም ደግሞ ከእርጎ ጋር ደባልቆ መጠቀም። ወዛም ፊት ኖሮን ደግሞ ምስርን መጠቀም ከፈለግን ከሮዝ ዋተር ወይም ደግሞ ለብ ካለ ውሃ ጋር አንድ ላይ ደባልቀ መጠቀም እንችላለን። በዚህም ቪዲዮ በጣም እንደምትጠቀሙ ተስፋ አድርጋለሁ። እንደተለመደው ኮፒ ሊንክ እና ሼር አድርጉልኝ። ባይ